አሃድ ኤሌክትሪክ ለየትናየት ወንድምና አጋዥ ማለት ነው ይህ ባጃጅ እናበረክታለን ብለዋል። አሁን ደግሞ ውጪ ናቸው እየጠበቁኝ ነው። ሰርፕራይዝ ላደርገው ነው እሱ ማለት ነው። ይህ ባጃጅ እንግዲህ ያው ሐረር ነው የሚኖረው። ባጃጅ ተጠቅሞ ገቢ እንዲያገኝ ከዚህ በፊት የሰው ተበድሮ ነበር የሚሰራውና አሁን ደግሞ የራሱ ባጃጅ አለው። ናፒ እየዘው እስኪ አሳያቸው በእናት ባይ ዘ ወይ ጋይስ ለሁለተኛ ጊዜ ባጃጅ እየነዳው ነው። ለመጀመሪያ ጊዜ አዋሳ ያለው ከዛ እዚህ ጋር ደግሞ ኧረ በስመ አብ ኤሌክትሪክ ነው ደግሞ ማለት ነው። ምንም አይነት ድምጽ አያወጣም እንደምታዩት። እኔ ይሄ ማርያምን ቦሌ ብጠቀምበት ብነዳው ዝም ብዬ በጣም ደስ ባለኝ። ዋው! እና እዚህ ጋር ነው የምናቆመው። አሁን እዚህ ጋር እናቆመዋ ናፒ፣ እዚህ ጋር እናቆመዋለን። በጣም ሰርፕራይዝ ነው የሚሆነው። ከዛ ወደፊት ብቻ ሳይሆን ይሄ ምንድነው የሚባለው? ሪተርን ነው የሚባለው። ፍሬን አሁን ይዛለው እንደዚህ ይዝና ከዛ አሪፍ ነው። በቃ ከዛ እንደዚህ ታደርግና እጅ ፍሬን ደግሞ በዚህ ነው የምትይዘው። ቆለፍ አደርጋለሁ። ከዛ ጥቼ እቺ ነው የምናስረክበው ማለት ነው። ጋይስ እንዴት አያችኋት? ያምራላ። ቴንክ ዩ ሶ ማች አሃድ ኤሌክትሪክ። አሁን አስገብተን ሰርፕራይዝ ነው የምናረጋቸው ማለት ነው። አይኑን ጨፍኜ ነው ማስገባው ወደዚህ። እንዴት እንደምታምር ደግሞ የጭነት መሆን ትችላለች። እዚህ ጋር መጫን ይችላል እቃ ምናምን። ሌትስ ጎ ጋይስ። አሁን እንግዲህ ባጃጁን ሰርፕራይዝ ላደርገው ነው። እዚህ መኪና ውስጥ ነው ያለው። የትና የትም እዚህ ያለች። አይኑን እንጨፍነዋለን፣ ይዘን ነው እንገባለን ማለት ነው። እሺ ሌትስ ጎ። እሺ ሌትስ ጎ። ነይ እናት እሺ። የትና የት ደግሞ አዲስ ኦክሲጅን በደንብ ተስማምቶኛል እያለች ነው ናቲ። አሁን አንተና አይን የምትጨፍነው ትናንትና የትና የት ነበረች። አሁን ደግሞ ታራክ ያንተ ነው። ከዚህ ጀምሮ አይን ጨፍና እኔ ራሴ እመራሃለሁ ማለት ነው። እሺ ችግር የለውም ና፣ ችግር የለውም እናቴ። ከፍ አድርገው እግርህ። አዎ እለፍ እንደገና። ጎበዝ። አሁን ተራመድ፣ ተራመድ። አይዞህ ምንም የለም፣ ነፃ ነው ሁሉ። ዝም ብለህ ተራመድ። እንዳታይ ማርያም እናቴ እንዳታይ። ይሄው ቀረብ እንዳታይ። እይ ስለ ነው የምታየው። እሺ ኦኬ። እየቀረብን ነው። ምንም ነገር የለም፣ አትፈራ። ኖርማል መሬት ነው፣ ኖርማል መሬት ነው። እሺ ዝግጁ ነው ለማየት? አዎ። 1 2 3 1 2 3 ይሄ ቴንክ ዩ ብራዘር። የታባት የኔ አባት ይጎ ፍላወር ደግሞ ምተንላል። የኔ አባት ደስ አለ? አዎ በጣም አመሰግናለሁ። የታባት እግዚአብሔር ያክብርልኝ። ደስ ብሎኛል በጣም ላንተ ለየትና የት ስለቆምክላት ነው ነግረኸኛል። ሐረር ባጃጅ እንደዚህ ተበድረ ነበር፣ ግማሽ እየከፈል ከዛ ግማሽ ታገኝ ነበር አይደል? አዎ። የነዳጅ ባጃጅ ነበር እሱ ኤሌክትሪክ? አሬ ነዳጅ ኤሌክትሪክ። አሁን ቻርጅ የሚደረግ ነው፣ ቻርጅ እያደረግ ነው የምትሰራው ማለት ነው። ጀስት አሜዚንግ ገቢ ብቻ ነው ማለት ነው። ነበር አም ሶ ሃፒ ፎር ዩ። ና እስኪ ግባ ሞክረው፣ ያሳያል ወንድማችን። እሱ በደንብ አድርጎ ያሳያል። ኦ ማይ ጋድ። እንግዲህ አሃድ ኤሌክትሪክ ያው ኤሌክትሪክ ተሽከርካሪ ናት። የምትሰራ ሙሉ በሙሉ በቻርጅ ነው። ለአንተ ቻርጅ ለማድረግ ቤትም መሄድ አይጠበቅብህም። ቻርጅ ለማድረግ ባለህበት ቦታ ላይ በቤተሰብ ቤት ላይ ቻርጅ ታረጋለህ። የቻርጅ ኮስቱም ከ50 ብር ያልበለጠ ቻርጅ ነው። በአንድ ቻርጅ ደግሞ እስከ 140 ኪሎ ሜትር ይጓዛል። እንዲሁም ሐረር ደግሞ ዳገታማ አይደለም፣ ዳገት ቁልቁለት ይበዛበት ነው። ለዛ ደግሞ የሚሆን 3 ኪሎ ዋት ባትሪ የተገጠመለት ስለሆነ ዳገትም ላይ እንደ ልብ ልታሽከረክረው፣ እንዲሁም ከመሬትም ከፍ ያለ ስለሆነ የተለያየ ቦታ ላይ ደግሞ በአስፋልትም በፒስታም በኮብልም ላይ ልታሽከረክረው ትችላለህ። እህታችንም ከቦታ ቦታ ስትንቀሳቀስ ለሷ እንዳይቸግራት ከና መጠቀሚያ ከእቃዋ ጋር ሆኖ ሰፊ ቦታ አለው። እንደምታየው አይተዋል። በፊት ከምናውቃቸው ተሽከርካሪዎች ሰፋ ያለ ነው። ይሄ ሁሉ ለእህታችንም ምቾት ይሆናል፣ ላንተም የገቢ ምንጭ ይሆናል። በቀን ከ1500 ብር ያላነሰና ከዛ በላይ ሊሰራል የሚችል ነው። እናመሰግናለን። እንግዲህ እህትህን አንተ እንደረዳሃት የኢትዮጵያ ሕዝብም አብሮ መሆኑን አብሮ እንዳለ ያሳይ ነው። እናመሰግናለን። እንግዲህ ለማሽከርከር መጀመሪያ ቁልፍህን አብራት። አዎ እዚህ ጋር እግር ፍሬን አለ፣ እዛ ጋር እጅ ፍሬን አለ። እጅ ፍሬንህን ልቀቀው።
እርገጥና ልቀቀው። ረገጥ ልቀቀው። እሺ ያዝ። ነዳጅን ሰጠት ታርቅ። አሁን ማርሽ አስገባ። ድራይቭ። አሁን ቀስ ብለህ ሰጠት አድርገው። እንግዲህ ቻው። ንፋስ የታባቱ ድምጽ ነው የላትም። አንተ ምንም ድምጽ ነው ምንም የላትም። በቃ ጸዲያ የታባቱ የእጅ መያዣ አለው ምናምን ይለ የኔ አባት ደስ ብሎኛል። የት እና የት ምን ተሰማሽ? ነይ ገርሞሻል። አሳያች ምን ተሰማሽ? ደስ ያለ በጣም ተሞክራ አርገባ ብላ እዚህ ታባት አይዞሽ፣ ችግር የለውም። ደስ ብሎታል። እሱም ፈገግ እያለ ነው።